ሰላም ቤተሰቦቼ፣ ባሳለፍኩት የአንድ አመት ከአራት ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በአንድ አመት ከአራት ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ሰላም ቤተሰቦች፣ ዛሬ እንግዲህ በጠዋት ተነስተው መንገድ ላይ ቆሻሻ የሚያጸዱትን ሰዎች ውጣ ወረድ አብረን እናያለን። ጣሉ እንግዲህ ቤተሰቦች እንዳያችሁት የጽዳት ስራ በጣም አድካሚ ነው። ቆሻሻ አለ፣ አዋራ አለ፣ በሌሊት ነው የሚነሱት። በጣም ክብር ይገባቸዋል። ክብር ለከተማችን የጽዳት ሰራተኞች። አመሰግናለሁ። ስሜ ኑሪቱ። እሺ ኑሪቱዬ፣ ይሄን ስራ ሲሰሪ በጣም የሚያስቸግራችሁ ነገር ምንድነው? ስራ ሲሰሪ ስራው አስቸጋሪ ነገር ያው ሰው አንዳንዴ ይሳደባል። ቢሳደብም ሲሰሩ አዎ፣ ለምን አቦነናችሁ ምናምን ብሎ ያወራሉ። አቧራ አቦነናችሁ ላይ አዎ። ኦኬ። እሺ ኑሪቱዬ፣ ቤተሰብ አለሽ? ልጅ አለሽ? አራት ልጆች አሉ። አራት ልጆች አሉሽ? ከባልሽ ጋር ነው ወይስ ብቻሽን ተሰደደ? ብቻዬን ነው የማሳድገው። ብቻሽን ነው የምታሳድጊያቸው? በዚህ ስራ ነው የምተዳደረው። ኦኬ። ቤት ተከራይተሽ ነው የምትኖሪው? አዎ ተከራይቼ ነው። ቤት ኪራይ ስንት ነው? ቤት ኪራይ 5000 ነው። 5000 ብር ነው። እሺ ኑሪቱዬ፣ ብዙ ካሽ አላስኩኝም ወድ ስለሆነ ዛሬ ያው 10000 ብር የሁለት ወር የቤት ኪራይ። እሺ እናቴ፣ አላህ ይስጥልኝ። እሺ እናቴ፣ እሺ ስላገኘሁሽ ደስ ብሎኛል። እሺ በእኛም መንግስታም አይወደድም። ኦኬ ኦኬ። እሺ ይቅርታ። እሺ ይቅርታ፣ አላህ ይስጥልኝ። እሺ እናቴ